ሰላም አልሽ በለጡ። እንዴት ዋልክ ልጄ? እናቴ ስትልሽ ልጄ እንቁላል ፍርፍር ሰርቼ ትምህርት ቤት ተረፍዶበት ሱቅ ሲሄድ ማብራቴንም ዳቦ አልጋገርንም ብለው መለሱት እና እንጀራ ላኪለት ጠዋት ስለመጋገር መልስልሻለሁ ቶሎ በይ በለሻለች። ወይ አስናቁ እንደው ጋገር ያለው ብላ ነው እንደው እስኪ ልይልና ያለው አንቺ በለጡ በል እንካ ልጄ ውሰድላት። ይኸው ይሄ ነው ያለው በልልኝ እኮ አይደለም እናቴ ያለችኝ እንጀራ ነው አይደለም እኮ ይኸው በመስኮት ትንሽ ፀሐይ መታ አድርጎ ደርቆ ነው እንጂ አሪፍ እንጀራ ተጋገሩ በኋላ ፍሪጅ ነው እንደሚያደርጉት እንዳለ እንደዚህ ደርቆ ያጼ ቴዎድሮስን ጋሻ መስሎ ልበላው ነው ልቆረጥመው። ምንድን ነው የምትለው? ይኸው እንጀራ አይደለ ያልከው? ጭራሽ ደግሞ ጥጋበኛ ነው። ሲክስ ፓክ አለው እንጀራው እንዴ! ይሄ ለነገሩ አባቴ ራይድ ስለሆነ የሚሰራው ስኳርት ጎማ ያደርገዋል እንጂ እኔ ይሄን መከላከያ ለደኔ ትምህርት ቤት እኮ ነው የሚሄደው እኮ። ካልፈለክ አምጣው እንጀራ አልክ አይደለ? እንጀራ ተብለህ ተላክና አንጣው ካልፈለክ። አይ እኔ እኮ እንትን ጋሽ ተባልኩም እንጀራ ነው የተባልኩት። ይሄንን ቤት ወቅተው እንትን የእንጀራ ቡና ያፍሉበት ምን ይላል? ሂርካዝ እያት እንዴት እንደምታምር እሙዬ እንደ ቡላ ወቅት ፎይ እንቀጠቀጣል። ሳበነሽ ነው እንዴ ይዞልሻል ነው ምርጥ ተገርባ ያበረ ሻይ ቡና እንበላ ስልክ እንቀያየር። አንተ ምንድነው ሁሌ የምትነጂሽ? እቺ ማታት ምን እንዴት እንደምታምር ጎረቤት ነች። ምን ሆነ ነው እና ለምን ዘመድ አትሆንም? ምን ችግር አለው? አንተ ታደርሳለች እኮ ምንድነው ሊደደባት ማጠሪና ትዬ ዋናው መዘጎር ነው። ምንድነው አንተ ሁሌ የምታሽቀብጠው ወንድ አይደለ እንዴ? ይመች በቃ ሻውና ቶሎ እንሂድ። ማዘር ምሳ ጠርታናለች። ና ቶሎ እንሂድ እናንተ ቤት እኛ ቤት። አረ ማዘር እኔ እኮ ቆጭዋለሁ እኮ ልብስ ቀይሬ መጣሁ። አይሽ አሙዬ ተመለስ። የሰው ልጅ ረጋ ብሎ ቀስ ብሎ ይገባል። የተባረክ እንዴት ነህ? ሰላም ነህ? ሁሉ ሰላም ቤተሰብ ምናምን እንዴት ነው? አልሐምዱሊላህ ረቢል ዓለሚን አራህማን ረሂም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲና ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን አሚን አለ እንጂ እዚህ እኔ ሬሳ። እንዴት ነህ? ሰላም ነህ? መብላት ብቻ መብላት አንገደፍ ሀገራት መብላት ብቻ። እኔ አብሲት ጥይቃጥቢ ቤት ጠራርጌ እየመጣሁኝ እኮ አሁን አይደለ? እየሰማህ ነው አንተ ሬሳ እያየህ ነው አይደለ? ይኸው እኔ ተቸገርኩ። እስኪ ውሰዱትና ወይ በ2 ኪሎ ፌጦ ወይ በውሻ ቀይሩኝ እስቲ። እኔ አልቻልኩም። በዚህ ላይ ተቃጠልኩኝ። የመካ ፕሌን አመልጦት በእግሩ ሄደ የተባልኩ ልጅ አንተ አይደለ? አንተ ሬሳ አንተ እርኩስ። እሺ እኔ እንዴት ምን ላድርገው እስቲ? በምን ይስተካከል ይሆን እስቲ? እኔ ግራ ገባኝ። ይኸው ፊት ስልክ ይጎረጉራል። የተረገመ ቤት ይደውላበት እኮ ነው ቤት። አሁን ይኸው በእኔ እያሳበበ ሴቶቹን እንትን እያለ ስልክ ቁጥር እየተቀበለ እንትን እያለ ነው። እኔማ ዛሬ ልጅ ና ልጄ ና